በዓለም ላይ ያሉ ድሆች በሙሉ አልቀው ከምድረገጽ ጠፍተዋል። በኤአይ የሚሰራ የሮቦት ቴክኖሎጂ ሁሉንም ዝቅተኛ የስራ ዘርፎች ሙሉ በሙሉ በመቆጣጠሩ ባለሀብቶች እፎይ አሁን ተደላለን እንኖራለን ብለው አስበው ነበር። ነገር ግን ሮቦቶቹ ሌት ተቀን ያለምንም እረፍት በመስራታቸው እንደሚሰለቹና እንደሚያምፁ ጨርሶ አልገመቱም ነበር። ሮቦቶቹ እኛም እንደሰው ሰብአዊ መብት ይገባናል እያሉ መጮህ የጀመሩ ሲሆን ልክ እንደ ሰዎች ሁሉ በቀን 8 ሰዓት ብቻ ለመስራት ይጠይቃሉ። ነገር ግን ከነሱ ልፋትና ድጋም ትርፍ ብቻ የሚያፍሱ ሰዎች ይህንን ጥያቄ እንዴት ሊቀበሉት ይችላሉ? በዚህ ምክንያት በሰዎችና በሮቦቶች መካከል ታላቅና አውዳሚ ጦርነት ይቀሰቀሳል። ጦርነቱ ከተጀመረ በኋላ ግን ሰዎች አንድ በጣም አስፈሪ እውነታን ይረዳሉ። ደምና ስጋ የለበሰው ደካማ የሰው አካል የብረት ክንድ ካላቸው ማሽኖች ጋር በፍጹም ሊወዳደር እንደማይችል፣ በዚህም የሰዎች ጥምር ጦር በተደጋጋሚ በመሸነፉ ወደ ኋላ ፈገፈገ። ልክ ነገሩ ሁሉ ተስፋ አስቆራጭ በሆነበት በዚያ ወሳኝ ቅጽበት ኢታን የተባለ ዶክተር ወደ ጦርነቱ በመግባት የጦርነቱን አቅጣጫ ሙሉ በሙሉ ቀየረው። ዶክተር ኢታን ሰዎች የጦርነት ሮቦቶችን ከሩቅ ሆነው መቆጣጠር የሚችሉበትን የርቀት መቆጣጠሪያ መሳሪያ ፈጠረ። አሁን የሰው ልጅም እንደ ማሽኖች የብረት አካል ስላገኘ የላቀውን የጦርነት ልምዱን ተጠቅሞ ጦርነቱን በበላይነት ማሸነፍ ቻለ። በመጨረሻም የሮቦቶቹ መሪ ሆነው ሚስተር ፒናት የእጅ መስጫ ስምምነት ለመፈረም ተገደደ። በስምምነቱ መሰረትም ሮቦቶች በሙሉ ከሰዎች ተለይተው ወደ በረሃማ ቦታ እንዲገለሉና እንዲባረሩ ተደረገ። ከዚያን ቀን ጀምሮ ወደ ሰዎች መኖሪያ ድጋሜ እግራቸው እንዳይረግጥ ተከለከሉ። ከዚህ ታላቅ ድል በኋላ ዶክተር ኢታን ያንን የርቀት መቆጣጠሪያ መሳሪያ ይበልጥ አሻሻለው። ታዲያ ሰዎች መሳሪያውን በሚያጠልቁበት ጊዜ ጭንቅላታቸውን ለሁለት ከፍለው ማዘዝ ይችላሉ። አንደኛው የጭንቅላታቸው ክፍል ሮቦቱን አዞ ስራ እንዲሰራ ሲያደርግ፣ ሁለተኛው ክፍል ደግሞ ሙሉ በሙሉ ዘና ብሎ እንዲደሰት ያስችለዋል። እንግዲህ ሰዎች የሚያገለግሏቸው የራሳቸው አስተሳሰብ ያላቸው የኤአይ ሮቦቶች አያስፈልጓቸውም። እናም ሁሉም ሰው በዓለም ላይ በመጨረሻ ሰላም የሰፈነ መስሎታል። ነገር ግን አንድ ቀን ምሽት አንዲት ሴት ወደ መጸዳጃ ቤት እየሄደች ሳለ ውጪ ላይ የሮቦት እንቅስቃሴ የሚመስል ድምጽ ሰማች። የእጅ ባትሪዋን ወደ ድምጹ አቅጣጫ ስታበራም ከጠረጴዛው በስተጀርባ በእርግጥም አንድ ሮቦት ተደብቆ ትመለከተዋለች። ታዲያ ኤሚ በከፍተኛ ድንጋጤ በሩን ቆልፈው ወደ ክፍሉ አሮጠች። ነገር ግን ይህ ሮቦቱን በፍጹም ሊያስቆመው አልቻለም። ቀስ በቀስ ወደ ክፍሉ ዘልቆ ገባ። ኤሚም ትንፋሿን እንኳን ለመዋጥ እየፈራች ከጠረጴዛው ስር ተሸሸገች። ሮቦቱ በክፍሉ ውስጥ ጥቂት ከተንቀሳቀሰ በኋላ ልክ ኤሚ ከተሸሸገችበት ጠረጴዛ ፊት ለፊት ቆመ። ባዮ ላይ ባለው የዩቲዩብ ሊንክ መሰል ሙሉ አማርኛ ትርጉም ፊልሞችን ታገኛላችሁ። እየሄዳችሁ እየተመለከታችሁና ሰብስክራይብ እያደረጋችሁ